ሰላም ጤና ይስጥልኝ እንዴት አላችሁ እንዴት ከረማችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬ እናንተ ዘና ፈታ ያረጋል ያልኩባቸውና እንዲሁም እንማማርበታለን ያልኳቸው ቪዲዮ ሰብሰብ አድርጌ ይዤ መጥቻላችኋለሁ እናንተ ረጋ ብላችሁ ላይክ ኮሜንት ሰብስክራይብ በማድረግ መከታተል ነው ከእናንተ የሚጠበቀው ጠንቋይ ቤት ነው የትዳር ደስ የሚለው 70% ችግሩ አይፈታም እጅግ በጣም ያሳዝናል በደቡብ አፍሪካ በመቶ ሺዎች የሚቆጠሩ ሰዎች ሸቱ አፈቀላጤ ነው በጣም ባዘን ጥላ ተከልለ በችግር ድምጽ ስትጨነቅ እንግዲህ እኚህንና እኚህን የመሳሰሉ ቪዲዮዎችን ሰብሰብ አድርጌ አምጥቼላችኋለሁ ከእናንተ የሚጠበቀው ዘና ፈታ ረጋ ብላችሁ መከታተል ነው ከተመቻችሁ በኮሜንት ሐሳባችሁን እየገለጻችሁ ላይክ እያደረጋችሁ ማስተካከል የሚገባኝን በኮሜንት እያሳውቃችሁ እንድትደግፉኝ ስል አሁን ወደ ቪዲዮ እንሄዳለን ሰይዶ ፍቅረኛ አለው ወይ አንቺ ስተፍረላላጅ አንቺ ሙስሊም አይደለሽ እንዴ እንዳላጠናገርሽ ለምን እኔ ስታወራ የሰማው ነገር አለ ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ ያው ከዛሬ በኋላ ደግሞ ያው 40 ሺህ መረሳቸው አይቀርም 18000 ሴቶች ጠይቀውኛል ግን እኔ ሐራም አለይክ ኖ ከውድድሩ በኋላ ግን አራም ሚስት አገባል ቆንጆ ከቱርክ ከአንድ ደግሞ ከታይላንድ ባርታንላለን ታሪን ያወጣን ከእንዲህ ሲጠብቀን አስማተኛ ቹቼ ሳማት በግድ እንዲያጋቧቸው አብዛኞቻችን ከመስጠት ይልቅ መቀበል ላይ ፎከስ እናደርጋለን በተለይ ያላቸውን ሰዎች ስናገኝ የሆነ ፖዚሽን ያላቸውን ሰዎች ስናገኝ በሚዲያው ላይም ተጽዕኖ ፈጣሪዎች ሲመጡ በጣም ብዙዎቻችን መጠየቅ ላይ መቀበል ላይ ፎከስ እናደርጋለን እውነቴን ስነግራችሁ ሁሉ ጊዜ ተቀባይነት ትልቅ በሽታ ነው ተቀባዮች ሁሌ ከታች ናቸው ሰጪዎች ግን ሁሌ ከላይ ናቸው እስከመቼ ከታች ትሆናላችሁ ሁላችንም ብንሰራ የሆነ ነገር ለማድረግ ብንሞክር ከመቀበል ይልቅ መስጠት ላይ እኛ ምን መጣለን ስለዚህ ቦታችሁን ቀይሩ መስጠት ላይ ለመምጣት መስራት ይፈልጋል መትጋት ይፈልጋል ስለዚህ በአካባቢያችሁ መስራት የምትችሉትን ኦፖርቹኒቲ ሞክሩ ከዛ ከተቀባይነት ወደ ሰጪነት ትመጣላችሁ አመሰግናለሁ በመስራት ከተቀባይነት ወደ ሰጪነት መሸጋገር አዞቹ ከሰሪ ተከታተሏል Yes, ጠቅላይ ሚኒስትሩ የብሾፍቱ አየር ማረፊያን ሲጎበኙ አየው 8000 ሰራተኞች 4000 ሄቪና ዳምትራኮች በድሮን 24 ሰዓት በ30 ኪሎ ሜትር ሬዲየስ ውስጥ ይቆጣጠሯቸዋል።
24 ሰዓት በ30 ኪሎ ሜትር ሬዲየስ ውስጥ እነዚህ 8000 ሰራተኞች ድራይቨሮችና ኦፕሬተሮች ናቸው። ሰፖርቲንግ ስታፉን አይጨምርም። ሂውመን ሪሶርስ ማኔጅመንቱ አለ፣ ካምፕ አድሚኑ አለ፣ ኢንጂነሪንግ ኦፊስ አለ፣ ላቦራቶሪው፣ ሰርቬይንጉ፣ ካሽ ፍሎ፣ ዌራውሱ፣ ሜንቴናንስ ቲሙን ሳይጨምር እኮ ነው። ኢንክሉዲንግ ተቆጣጣሪዎችን ሳይጨምር 8000 ማለት ነው። እንግዲህ ሀገራችን ላይ 18 ሚኒስትሪ መስሪያ ቤቶች አሉ፣ ክልሎች አሉ፣ ከተማ አስተዳደሮች፣ ዞኖች፣ ቀበሌዎች፣ የተለያዩ ደግሞ ሴክተሮች አሉ፣ የኮንስትራክሽን ሴክተሮች። ይህንን ስታዩ ግን ምን ተሰማችሁ? ለእንደነዚህ ስራዎች ኃላፊነት ሰጥቷችሁ ነጭ ሸሚዝ በቀይ ከረባት ቦርጫችሁ ላይ ጣል አድርጋችሁ እውነት ኃላፊነት የተሰጣችሁን መስሪያ ቤት እየመራችሁት ነው? እየነዳችሁት ነው? ምንድነው የምትሰሩትስ? ፕሮግራማችሁ ምንድነው? ምን ላይ ለመድረስ ነው እየሰራችሁ ያላችሁት? እየሰራችሁ ከሆነ ፕሮግራማችሁ ላይ ለመድረስስ ምን ያህል ምቹ መደላድሎችን ፈጥራችኋል? እስቲ ራሳችሁን ጠይቁ። እኛስ የመንግስት ሰራተኞች የምንባለው ባስተጋፍተን እንሳፈራለን፣ ቢሮ እንደርሳለን። ምን ሰራን? ምን ሰርተን ነው ማታ 11 ተኩል የምንለያየው? ካገለገልናቸው ሰዎች መካከል እግዚአብሔር ይስጥልን፣ ጥሩ ስራን የሰራሽው አመሰግናለሁ ያለን ከስተመር ምን ያህል ነው? ምን ያህል ስራ ሰር ወይስ ደርሰን ለመሄድ ነው? እውነት ብዙ ያስተዛዝበናል። በተለይ በኮንስትራክሽን ሴክተሩ ላይ ያላችሁ እንደ ኢኮስኮ ያለ ኢትዮጵያን ኮንስትራክሽን ወርክስ ኮርፖሬሽን ኢኮስኮ ስሙን ስጠራው ራሱ አፌ ላይ ይኮሰኩሰኛል። ኢኮስኮ የኢኮስኮ ፍጥነት የሥራ ፍጥነት ልነግራችሁ አልችልም። በስማ ለምሳሌ የትንዳሆ ስኳር ፋብሪካ አለና የትንዳሆ መስኖ ልማት ፕሮጀክት የ3 ዓመት ፕሮጀክት ነው። 13 ዓመት ፈጅ። የርብ መስኖ ልማት ፕሮጀክት የ3 ዓመት ፕሮጀክት 11 ዓመት ፈጅ። እሱም አላለቀም ሲጀምር። የመገጭ መስኖ ልማት ፕሮጀክት 18 ዓመት ፈጅቶ ሳይጨርሰው ለቆ ወጣ። 18 ዓመት እንደዚህ ሲያንቦጫርቁ የነበሩ ኃላፊዎች የሀገርን ሀብት የሀገርን ሰራተኛ ጊዜ ይሄን ያህል አበላሽተው ተሽረው ወይም ተቀይረው ሌላ መስሪያ ቤት ደግሞ ይመራሉ። ጠቅላይ ሚኒስትሩም ለሌላ ጊዜ እንደዚህ አይነት ፕሮጀክቶች ላይ ሲሄዱ ቢያንስ እርስዎ የሾሟቸውን 18ቱ ሚኒስትሪ መስሪያ ቤቶች ኃላፊዎች ቢያስጎበኟቸውና ቢሏቸው መልካም ይመስለኛል። እውነት ነው። ሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ምንድነው ውሃው? ጠላ ነው በለኝ ጋር ይሄ ነገር እኛ ጋር ብቻ ነው ጠላ ነው። እኔ ማናቆ የሆነ አመት በዓል ነገር አለ ወይስ ማዘሯ የሮቱን ጠላ ወደዚህ ደቀናው ነው? ምን እሺ ነው? ኧረ በኢየሱስ ይሄ ነገር እኛ ሰፈር ብቻ ነው ወይስ እናንተ ጋር ነው? Aujourd'hui aussi, c'est un autre jour. በሐዘን ጥላ ተከልለህ በችግር ድምፅ ስትጨነቅ በእጦት እሳት ተቃጥለህ በትካዜ ስትማቀቅ ብቻህን ትሆናለህ። የኔ ብለህ የምትጠራው የልብ ወዳጅህን ታጣለህ። አስተውል፣ ጊዜ ደግ ነው፣ እንደ ቆመ አይቀርም። በፈጣሪ ተስፋ ያዘን መቼም ቢሆን ወድቆ አይወድቅም። ያኔ ሲያልፍ ሲያስጨንቅ የነበረ ጨለማህ ደምቆ ያበራል። ስታጣ የሸሸ ሁሉ ስታገኝ ይከባል።
ከንፈሩን እየመጠጠ ርቆ የኖረ ዘመድ ተስፋ ሳትቆርጥ በጊዜ ይመለሳል ስትራመድ። እውነት ነው። ስንቱን አየነው። እጅግ በጣም ያሳዝናል። በደቡብ አፍሪካ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ እየወጡ ይገኛሉ። ኢትዮጵያውያን በጠራራ ፀሐይ በጥይት በቆሙበት እየተገደሉ ባለበት በዚህ ሰዓት ላይ ጥቁር ደቡብ አፍሪካውያን ጥቁር ሰርቶ ሲበልጣቸው እጅግ በሚያስጠላ ሁኔታ እየተናደዱና ሰዎችን እየገደሉ ይገኛሉ። ደቡብ አፍሪካውያን በተለምዶ ጥቁር ሲበልጣቸው አይወዱም። ነገር ግን ነጮች በልጠዋቸው ሀገራቸው በኢኮኖሚ በከፍተኛ ሁኔታ በሰፊ ልዩነት እነሱን እየበለጧቸው ቢሆንም ነገር ግን ደሃ ኢትዮጵያውያን ደሃ ሌሎች የአፍሪካ ሀገራትም በደቡብ አፍሪካ ሰርተው ስለተለወጡ ብቻ በአፍሮፎቢክ አማካኝነትም አሁን ላይ ከሀገራቸው እንዲወጡ እንደዚህ እንደምትመለከቱትም ሰልፍ እያደረጉ ይገኛሉ። እጅግ በጣም ያሳዝናል። የኢትዮጵያ መንግስትም በዚህ ጉዳይ ላይ እስካሁን ድረስ መግለጫ አለመስጠቱም በጣም የሚያስገርም ነው። በተለይም ደግሞ የጋና አሁን ላይ የጋና መንግስትም ይፋዊ የሆነ ሁኔታ አውግዞ እንግዲህ ለደቡብ አፍሪካ መንግስትም ይፋዊ የሆነ መግለጫን ልኳል ማለት ነው። ኢትዮጵያ ታዲያ በዚህ ጉዳይ ላይ ለዜጎቿ ቅድሚያ መስጠት አለባትም ተብሎ ጠንቋይ ቤት ነው። አዎ ነው። ምን ልርዳ? እንዲሁ ሀብታም ቢያረጉ ይብዬ ነበር። እና ምን ችግር አለው? 100 ሺህ ብርና አንድ ጥቁር በግ ይዘና። እርሶም እንደኔ ቸግሮታል እንዴ? እሱ ካለኝ እኔ እመጣለሁ። እውነት ነው። 100 ሺህ ብር ቢኖር የትዳር ደስ የሚለው 70% ችግሩ አይፈታም ማለት አይፈታም። የትዳር ችግር አይፈታም። 70% ለምን እንደምናወራው ሰዎች እንዲለምዱት እንዲያውቁት። ፎር ኤግዛምፕል አንተ እዚህ ነህ እኮ የበዓል ቀን ፕሮግራም እያስተላለፍክ ነው። ባለቤትህ ያን ቀን አንተን ትፈልጋለች። አንዱ ችግር ነው። ምንድነው የምታረጉት? ታሳውቃታለህ። ይሄ የመረራት ውሃ ትጠጣበታለች። አይፈታማ። ይሄ አንተ ሚዲያ ላይ እስካለ ድረስ ወይ ፊልድ እስካለ ድረስ ከባድ ነው። የትዳር 70% ችግሮቹን በመገናዘብ በግንዛቤ ውስጥ ነው የሚኖሩት። አንደርስታንድ በማድረግ ምክንያቱም ሁለት የተለያየ ዓለም ነው የመጣው። ወንድና ሴት የሚባል ወንድና ሴት ሁለት የተለያዩ ሰዎች ሲገናኙ አንድ አይነት ቋንቋ የሚያወሩ ግን የማይግባቡ ሌላ ዲክሽነሪ ይፈልጋል። እውነት ነው።